ወይዬ እንዴት ነህ? ሰኒ ናት የጠራች። ምን ተፈጥሮ? ወንድሜ ሳውዲ ጅዳ ላይ አንድ ሰው ፈልገን ነበር። ወንድም ይሁን ሴትም ይሁን ጆከር። ወይዬ ምንድነው ሳርዬ? ምን ሆነሽ ነው? እሺ ሳውዲ ጅዳ ላይ ወንድም ይሁን ሴትም ይሁን አንድ እህታችንን የሚያግዝልን ሰው ፈልገን ነው። ምን ሆና ነው? ተደፍራ። ማን የደፈራት? አታውቃቸውም። ሀበሻ ናቸው? አበሻ ናቸው። አዎ ግን አታውቃቸውም። ማክስ ለብሰዋል። ከስራ ግሩፕ ስራ አለ ብለው ነው የወሰዷት። የቷ ናት? እድለ ቢሷ የምትለው እድለ ቢሷ እና ሳርዬ ምንድን መኖሪያ ወይስ መታከሚያ ነው ወይስ? አዎ መኖሪያ ፍቃድ የላትም። እንድትታከም መደፈሯን እኛም እንድናቅ እንድትታከም ከተደፈረች ደግሞ ሕክምና እንድታገኝ እንፈልጋለን። ከዛ ግሩፕ ውስጥ ለስራ ብለው ወስደዋት እንደዚህ አይነት ነገር ያስደረጓትንም ግሩፑንም ማወቅ እንፈልጋለን። ልጆቹንም በጥቆማ እንዲያዝ እንዲመለከት ነው። ግን ሳውዲ አረቢያ ላይ ጅዳ ላይ ያለ ሰው እንዲረዳት እንዲያግዛት ፈለኩኝ። ቪዲዮ ልትወጣ ነበር መጀመሪያ፣ ግን የሚያግዛት ሰው እንፈልግ። ምክንያቱም ቀርጸዋታል ጆከር ልጅቷ። ቪዲዮ መውጣት እንትን ሳይሆን በቃ ሰው እዛ ጅዳ ያላችሁ እስኪ ጅዳ ያላችሁ እኮ አንተ የምታውቀው ካለ ነው። ሳውዲ አረቢያ ጅዳ ያላችሁ ችግር የለውም፣ ማንኛውም ይረዷታል። ቪዲዮ ምናምን ቀርጸዋታል። የተደዋወለች የሄደችበት ስልክ አላት። ስልኬን ቀምተውኛል ነው የምትለው እሷ። ወድል ይሰማሻል እናት? አልማዝ በላ ጆከር። አዎ ይሰማል። ስልክ ምናምን የለሽም? ስልኬ ከነሱ ጋር ያለው አልሰጡኝም። እና ታውቂያለሽ አንቺ ተደዋውለሽ የሄድሽበትን ሰው? አይ የስራ ግሩፕ ነበር ቴሌግራም። ከዛ ስራ መጣ ብላ ቴክስት ስታደርግ ለእኔ ስጭኝ አልኳት። እሺ አለችኝ። የደላላ ስለሆነ ከአረቦቹ ብር ስለምናገኝ በራሳችን መሸዋር ነው የምንወስደው አለችኝ። እሺ አልኳት። ሎኬሽን ላኩላቸው ወሰዱኝ። ከዛ ውጭ ስልኬን እንትን ስላሉት እንዴት ላገኝ? ብቻ ስሟን ነው እንትን ሰዓዳ ይላን ስሟ ግሩፕ ላይችን ብቻ አስታውሳለሁ እንጂ እስኪ ግሩፕ ውስጥ አዚዛ አለሽ? አዚዛ ካለሽ ድሮ ሴት ደግሞ ዝም ብለሽ ሴት አይደለሽ እንዴ ትላለህ? ሴት ናት። አዎ ሴት ልጅህም ናት፣ እናትህም ናት፣ እህትህም ናት፣ ሁሉም ነገርህ ናት። አንተም ብላ አይደል እንደ መጣችው? ሚሳቀን ገሊዛ ናት እኮ በብርቱ ቃል ኪዳን የተሰጠች ስጦታ ናት እሷ።